ከነዚህ መንደሮች መካከል ከቤቶቹ በስተጀርባ ትልቅ ታሪክ ተሰማ። አባታችን ታሪኩን ለዓለም ይፋ አደረጉት። አባታችን ታሪክ የሰሩበት ሀገር ታሪኩ ምንድነው? የያዘውስ ጉድ ምንድነው? ከአዲስ አበባ ተነስተው እነዚህ ጨለማ ሌቱን አቋርጠው ሀገር ድንበሩን አቋርጠው የሚያምሩ ጋራ ሸንተረር ሸረቆን አቋርጠው በቀኑ ረፋድ አካባቢ ወደ ተባለበት ቦታ ከነዚህ መንደር ሰፈር ደረሱ። ከዚህ መካከል ከዚህ በኋላ የተፈጠሩ ብዙ ታሪኮች አሉ። በአንድ ድንጋይ ሁለት ወፍ እንደሚባለው ሁሉ የተጣላው ታርቆ የታረቀው ሁሉ በደስታ ብዙ ጊዜ ያልታረቁ ሰዎች ይህንን ታሪክ ሲሰሙ ከዚህ ታሪክ በላይ ሌላ ምንም ነገር የለምና የተጣላ ሰው ፍጹም እዚች ሀገር ላይ መኖርም የለበትም ወደፊትም መኖር የለበትም ሲሉ የሰማዩ አምላክ በእህታችን አማካኝነት የገለጸውን ውብ የሆነ ታሪክ ሲሰሙ ለራሳቸውም ደስታ በደስታ ድርብርብ አድርገው የተጣላም ታርቆ ተመልሰዋል። አባታችን ይህንን ታሪክ ሲያዩ በሰሙት ታሪክ ላይ በደስታ ስለተዋጡ ስራቸውን ሁለመናቸውን አቋርጠው ጓዜም ምንም ጠቅልዬ ብለው ሄደው እዚህ ሀገር ላይ ከደረሱ በኋላ እነሆ ለሀገር ይህንን ታሪክ በማሰማታቸው ሌላም ደስታ ይዘው ተመልሰዋል። ቪዲዮውን እስከ መጨረሻው ድረስ በመከታተል ከዩቲዩብ ላይ ሙሉ ታሪኩን የምታገኙ ይሆናል። ሀገራችን ኢትዮጵያ በእነዚህ አይነት ውብ ልጆቿና እንዲሁም ባልታዩ ባልተሰሙ ድብቅ ታሪኮቿ ተከባ የምትኖር ሲኖር ነገር ግን እኛ እነዚህን ታሪኮች እንዳንጠቀም እንዳናይ እንዳንሰማ ሁሉ አይናችን ላይ ያሉ ማናይበት ጆሮአችን ላይ ያሉ ማንሰማበት ጊዜ ስለሆነ እግዚአብሔር ልቦናችንን አስተካክሎና አይናችን እንዲያድርጎ ልቦናችንን ከፍቶ ለታሪካችን ተጠቃሚ ለሀገራችንም ሁሉ ደስተኛ ሆነን የምንኖርበት ዘመን ያድርግልን ሲሉ አባታችን አባ ገብረ ማርያም መልእክታቸውን አስተላልፈዋል። የሀገራችን ብዙ ታሪኮች አሉ። ከኛም አልፎ ለሀገር ለወገን የሚጠቅሙ እነዛ ለህዝብ ለሀገር ለይፋ ተደርገው ህዝብም እንዲጠቀምበት የማይደረገው ሚስጥር አንድም በየሰዎች በሚያድኑ መካከሎች ሰይጣን እየገባ ነገሮቹ ለዓለም ይፋ እንዳይሆኑ የሚደረግበት ታሪክ ከባድ ነው። ለመሆኑም እግዚአብሔር በጨለማም በመከራም በደስታም ጊዜ በሰዎች መካከል ይገኛልና አሁንም ወደፊትም ያለፈው አልፎ እግዚአብሔር ተከስቶልን አገራችን ነጻ የምትወጣበትን መንገድ ያሳየን ዘንድ እንዲሁም በፈቀደላቸው ልጆች እህቶቻችን ወንድሞቻችን ተገልጾ ታሪኩ ለዓለም እንዲበቃ ያደርግልን ዘንድ እኛ ጸሎታችንና ምኞታችን ነው። እህታችን የባለ ታሪኳ ለዚህ ታሪክ ላይ ራዕይ የገባላት እህታችን እድሜ ጸጋ ያብዛልን እያልን እድሜ ልኳን ተሸክማው የነበረውን ታሪክ ለሀገር ስትናገር ደጋግማ ስትናገር የሚሰማት ሰው አልነበረም። ዛሬ ከራሴ አውርጃለሁ በማለት ስቃውን ባለመናገሯ በየጊዜው ሲነገራት የነበረውን ባለመናገሯ ታምሜ ኖር ያለው ብላ ለሀገር ይፋ አድርጋ ተናግራለች። የሀገር ወገኖቿ እህቶቿ ወንድሞቿም ይህንን ታሪክ በሰሙ ጊዜ አላሳፈሯትምና እግዚአብሔር ይሆናል ያለው ቀን ስላልደረሰ ብቻ እስከዛሬ ዘግይቶ እነሆ በዛሬው ዕለት ተፈጽሟል። እግዚአብሔር የዚህን ታምር ደግሞ መጨረሻውን አሳይቶን የዓለም ሕዝብ የሚድንበት የታሪክ ይፋ ሆኖ ወጥቶ ለሀገር ለኢትዮጵያ የሚጠቅምበት ቦታ ያድርገው እንላለን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ዓለምን እየዞሩ ይረገጡባት ነች ይቺ ቦታ። አባ ተክለ ሃይማኖትና ዜና ማርቆስ ባርካዋታል። ረግጠውባት እንደነበረ ነው የተገለጸልኝ እና እነኚህም ሁሉንም ለማስተካከል ነው ለመስራት እንግዲህ ፈጣሪ ፈቅዶላችሁ ይህን ያህል ዓመት አባቶች ትልልቅ አባቶች አሉ። አሁን በዚህም ያለፉም አሉ ሲያዩት ስላለፉ ይህንንም ደግሞ ለቀጣይ ትውልዳቸው ለልጆቻቸው ይህንንም አስቀምጠው ስለሄዱ እግዚአብሔር ወዶ ፈቅዶ ይህንን ነገር እንድናየው የእናንተ ፈቃድ ያስፈልጋል። ሰማዕቱ ሥላሴዎችን የአብ የወልድ ልጆች ሆነን ሁላችንም የእሳቸውን በረከት እንድንወስድ እንፈልጋለን። እንዲባረክ እንዲቀደስ ቦታው የተቀደሰ እንዲሆን እንፈልጋለን። ዝም ብሎ አይተመሄድም ሳይሆን ዋሻውም ተመርምሮ ታይቶ ዋሻው ላይ ታሪክ አለ፣ ምሳሌ አለ። ዝም ብሎ አይደለም የተቀመጠው። እዚህ ጋርም ደግሞ እዚህ ጋር የሚገለጥ እዚህ ጋር አንድ ነገር ብርሃን የታየኝ ነገር አለ። እዚህ ጋር የቺ ጋር የሚፈለፈል ነገር ተፈልፍሎ የተወሰነ ራቅ ብሎ የሚሄድ ነገር አለ እና ጉድጓድ አለው ነው የተባልኩት ዋሻ ነገር እና እንደታዘዘልኝና እንትን እንዳለኝ ብዙ ነገሮች አሉት። እንግዲህ የእናንተ ምን
ያህል ደስተኛ ናችሁ? ምን ያህልስ ትቀበሉታላችሁ? እውነት መሆኑን በእምነት ታረጋግጣላችሁ የሚለውን የእናንተ ብርታትና ጥንካሬ ያስፈልጋል። የአባቶች ጸሎት ያስፈልጋል። የአባቶችን ኮሚቴ ፈጥረን የምናደርገውን ማድረግ ይገባናል። እንግዲህ ይሄን ነው እኔ ልናገርና ላመለከት የመጣሁት። አሁን ምን ትላላችሁ? እዚህ አብረን ቤተክርስቲያን አገልጋዮች ናችሁ። እናንተ አባቶች ምትሉትን አንዳንድ ምትሉትን እንስማና ወደ ማጠቃለያው እንገባለን። ከእናንተ ተማከላችሁ ልጅ ናችሁ። እንግዲህ በጣም ደግሞ እግዚአብሔር ቢወድና ቢፈቅድ እንግዲህ በእህታችን ላይ እና ባሏት እና ታሪክ እንዲወርድ በእሷ ላይ የእግዚአብሔር መንፈስ ቅዱስ አድሮ አናግሯታል ማለት ነው። ስለዚህ እግዚአብሔር አምላክ የእሱ ፈቃድ የሥላሴ ፈቃድ ከሆነ እንደ እግዚአብሔር ፈቃድ በእሷ ላይ አድሮ ያናገራትና ወይም ደግሞ በራእይ የተገለጸላት እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ አብርሃሙ ሥላሴ ወደኛም ልቦና ይግባልንና እግዚአብሔር ከእናንተ የመጣውን ነገር የማንተገብርበት መንገድ የለውም። በሙሉ ቃል እንትን የምንለው ማለት ነው የምናገረው። ምክንያቱም ለምንድነው በዚህ ቦታ ላይ ታሪክ ይፈጠራል፣ በዚህ ቦታ ላይ ታሪክ ይወለዳል፣ በዚህ ቦታ ላይ ታሪክ ቅርሳዊ የሆነ ጥንታዊ የሆነ ነገር ይኖራል። አባቶች ማለት ነው የገዳም አባቶች ስንቱን ጋራውን ዞራችሁ መንገዱን አቋርጣችሁ ፎቁን እንቅፋቱን ታገሳችሁ መጣችሁ በዚህ ቦታ ላይ ደግሞ ለኛ የቅዱሳን ቦታ አባቶች ጋር እየተነጋገርን ካሉት የበላይ አባቶች ይኖራሉ። ከነሱ ጋር እየተነጋገርን ማንተገበረበት ነገር የለም ብለን ነው በበኩል እናቀረው። ከዚያም ደግሞ ተረካው ከነሱ ጋር ያለውን ነገር እንሰማለን ማለት ነው። ዘጋኔ እንኳን በማገር የፈቀደው ቅድስት ድንግል ማርያም እስመ አልቦ ነገር ዘየሰነ ያደርጋል። አሁን እግዚአብሔር የሚሰራ ነገር ነው። ምናልባት እቺ እህታችን ቅድስት ቤተክርስቲያን ያሳደገቻችን ነች። አብረን አድርገናል። ብርቅዬ ሰንበት ትምህርት አድርጋለች ማለት ነው። ስንመለከት ደግሞ መስራት በነበረችበት ሰዓት ላይ አብረን ሰንበት ስናገለግል ቆይተናል። እግዚአብሔር ደግሞ መርጦ አሳድጓት በዚህ ቦታ ላይ አኑሯት ሳይገባት እግዚአብሔር ገባሽ ወይ ተካታያ ደግሞ እግዚአብሔር መስገን ያም እንዳልሆነ ነው። እንግዲህ ይህ ቦታ ከኛ በፊት በነበሩበት ሰዓት ምንም የምናውቀው የለም። እግዚአብሔር ግን ምስጢሩን በውስጡ ደብቆና ሸሽጎ ማኖር ስለሚችል ሥላሴ አጋዕዝተ ዓለም ሥላሴ ብለው ተገለጹ። ፈቃዳችሁ እንግዲህ ወደ ሥላሴ ተገባን። እግዚአብሔር ማለት አንዱ አካል ሥላሴ ማለት ነው። አንዱ አካል ነው። እንግዲህ ሥላሴ በስም ሶስት ሆኑ እንጂ እግዚአብሔር አብ ዓለምን ፈጣሪ እግዚአብሔር አብ ስለሆነ እግዚአብሔር አብ ደግሞ ሶስትነቱን ገልጾ በዘጋ በጋ ተገለጸልን። የማንቀበልበት ምንም የለም። ምክንያቱም ሁሉ ነገር ማዳን እሱ ነው፣ ማሻር እሱ ነው። ሁሉ ነገር ሞትና ሽመት ያለበት ስለሆነ እሱን አንቀበልም አንልም። ነገር ግን እግዚአብሔር ፍቃድ ሆኖ በውስጡ እምቅ የሆነው ምስጢሩን ለእናንተ ገለጸ አምላክ ለኛ የሚገለጽልን ነው። ምን ፍቃዱ እናንተ በረከት አይለየንም ብሎ እንዳለ ሆኖ ግን እናንተ በጸሎት ሳትለዩን ሳትርቁ ቅድም ብላችኋል። እናባተ ዜና ማርቆስ ተክለ ሃይማኖት ሁሉ ብዙ ዘራ አፍሮክ ብዙ ምስጢር ተገለጠላቸው በቦታው በቤቱ ስላሉ ነው። በቤቱ ያላችሁ አባቶች ደግሞ ተጎናችን ከሆናችሁ እኛ እንታዘዛለን። ስለዚህ ያለውን ነገር ከእናንተ እየተመካከል ወደ ተግባር እንገባለን ነው የምለው።